ካፕከት ፕሮ አልሰራም ያላችሁ በዛሬ ቪዲዮ እንዴት እንደምናወርድ እናያለን። ከቴሌግራም ቻናላችን ላይ እንደምትመለከቱት እዚህ ጋር አውርጄላችኋለሁ ካፕከት ፕሮ። እንዲሁም ደግሞ ለካፕከት ፕሮ የሚያስፈልጉንን ሁለት አፕሊኬሽኖች አውርጄላችኋለሁ። እነሱን ካወረዳችሁ በኋላ ቪፒኤን ኮኔክት አድርጋችሁ በዩናይትድ ስቴትስ ታወርዱታላችሁ ማለት ነው። በጣም ቀላል ነው አሰራሩ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ኢንስታል ካረጋችሁት በኋላ እንግዲህ ራሱ ቀስ ብሎ ያወርድላችኋል። በጣም በቀላሉ እንግዲህ በዚህ መልኩ ወርዱ ወይም ደግሞ ደን እና ኦፕን የሚል መልክ ይመጣላችኋል። ደን ትሉታላችሁ። አፕሊኬሽኑ ከወረደላችሁ በኋላ እንግዲህ በቀላሉ ታዲያ ምንን የምታወርዱ ይመስላችኋል? ቪፒኤን እና ቪፒኤን ካወረዳችሁ በኋላ ደግሞ ቴምፕ ኢሜል የምትሏል ምርጥ አፕሊኬሽን ታወርዳላችሁ። እነሱን ካወረዳችሁ በኋላ እንግዲህ እዚህ ጋር ታያላችሁ ገብታችሁ አፕሊኬሽኑ ካፕከት ፕሮ ስንት እንደሆነ ከናንተ እየወረደ ከሆነ ፕሌይ ስቶር ላይ ገብታችሁ ካፕከት ፕሮን አፕዴት ታረጉታላችሁ ማለት ነው። አፕዴት አድርጋችሁ ትመለሳላችሁ። በመቀጠል እንግዲህ እዚህ ጋር ቀጥታ ወደ ካፕከት ትገባላችሁ። አካውንት የምትለዋን ትነኩና እዚች ጋር ሳይን ኢን የምትለዋን ትጫናላችሁ። ቴምፕ ኢሜል ወይም ደግሞ በኢሜል ይክፈቱ የምትለዋን ከታች ያለችዋን ትጫናላችሁ። በዚህ መልኩ ይመጣላችኋል። ታዲያ ኢሜሉን የምትከፍቱት በጂሜላችሁ ሳይሆን ቴምፕ ኢሜል ላይ እችን ኮፒ አድርጋችሁ ትገባላችሁ። እንደ ስልካችሁ የተለያየ ነው የሚመጣላችሁ ማለት ነው። ካስገባችሁ በኋላ ፓስወርዳችሁን ታስገቡና ፓስወርዳችሁን እንግዲህ እዚህ ጋር በስነ ስርዓት እንዳትሳሳቱ። ኢሜሉ የምታወርዱት ወይም ደግሞ የምታስገቡት ቴምፕ ኢሜል ላይ ያስገባችሁትን ጂሜል ነው ማለት ነው። ቴምፕ ኢሜልን ታዲያ ማውረድ ይጠበቅባችኋል። በመቀጠል ሳይን ኢን የምትሏን ትጫናላችሁ። ከዛ እንደምትመለከቱት ወደዛኛው ወይም ወደ ቴምፕ ኢሜል ፓስወርድ ይልክላችኋል። ቀጥታ ኮንቲኒው ካረጋችሁት በኋላ እንግዲህ ቀጥታ ወደ ቴምፕ ኢሜል ትሄዱና ኖቲፊኬሽን የምትሆነል ወይም ደግሞ ኢንቦክስ የምትሏን ትጫናላችሁ። ክሊክ አድርጋችሁ ትገቡና እችን ፓስወርድ የራሳችሁን ኮፒ አድርጋችሁ ወደ ካፕከት ፕሮ ትገባላችሁ ማለት ነው። ኮፒ ታረጉና ትመለሳላችሁ። ካፕከት ፕሮ ላይ ገብታችሁ ፔስት ታረጉና ደን ታረጉታላችሁ ማለት ነው። ከአሁን በኋላ በጣም በቀላሉ እንግዲህ ካፕከት ፕሮን መክፈት ችለናል። እስካሁን ድረስ ላይክ እና ሰብስክራይብ ያላደረጋችሁ የሀብቴ ኤዲቲንግ ቻናል ተከታታዮች በሙሉ ላይክ እና ሰብስክራይብ አድርጉ። ታዲያ ወዴት እንሄዳለን? አሁን በቀላሉ ወደ ካፕከት ፕሮ ከገባን በኋላ ፎቶ እናስገባለን ማለት ነው። ፎቶአችሁን ከጋላሪያችሁ ውስጥ ሰሌክት አድርጋችሁ አድ ታረጉታላችሁ። ታዲያ ኢፌክት ወይም ደግሞ አኒሜሽን በመመርጡበት ሰዓት በጣም የተለያዩ አሪፍ የሆኑ እንግዲህ አሪፍ የሆኑ ቴምፕሌቶችን እና ኢፌክቶችን ካፕከት ፕሮ ላይ በነፃ ማግኘት ትችላላችሁ ማለት ነው። በቀላል መንገድ መስራት ይቻላል ካፕከት ፕሮን። እስካሁን ድረስ አብራችሁን የቆያችሁ ኮመንት ላይ እንግዲህ አመሰግናለሁ ብላችሁ ጻፉልኝ። አሪፍ ቪዲዮ እንገናኛለን በኤዲቲንግ እንዲሁም ደግሞ በአሪፍ አፕሊኬሽን የምንገናኝ ይሆናል። መልካም ቀን፣ ሰላማችሁ ይብዛ። ፒስ